ሰላም ሴቶቼ እንኳን ለማርቼት አደረሳችሁ። ዛሬ ሚስ ልዩ ከዲጂታል ዶዝ ጋር በመተባበር ያዘጋጁት ቡክ ኤንድ ብሉ የመጀመሪያው ኢቨንት ተካሂዷል። ይህ ኢቨንት እንግዲህ በዋናነት መጽሐፍንና ኢንተርቴይንመንትን አንድ ላይ ያቀናጀ ነው። በተለይም ወጣቱ ከመጽሐፍ ጋር ያለው ቅርርብ እየቀነሰ መምጣቱ በሚነገርበት በዚህ ዘመን እንዲህ ያሉ ኢቨንቶች መምጣታቸው ይበል የሚያሰኝ ነው። ቲክቶክ ላይ ያሉ ልጆች ያላቸውን መረዳዳት፣ መደጋገፍ በሰፊው ያየንበት ነው። በርቱ ለማለት እንወዳለን። እንግዲህ በቀጣይ ደግሞ ለሚዘጋጀው የቡክ ኤንድ ብሉ ኢቨንት ከዚህ በተሻለ መንገድ እንጠብቃለን። በተለይ ደግሞ ሰፋ ያለ ቦታ ቢዘጋጅ፣ ታለንት ያላቸው አዳዲስ ድምፃውያን አሉ፣ እነሱ ቢካተቱ፣ መጽሐፍ ላይ ደግሞ ኢቨንት የሚያዘጋጁ ትልልቅ ደራሲያንና የመጽሐፍ ባለሙያዎች አሉ፣ እነሱም ማካተት ቢቻል፣ በደንብ ሰፋ ያለ ውይይቶች ቢደረጉ ይዞት የተነሳውን ዓላማ ማሳካት ይችላል ብዬ አስባለሁ። በተረፈ በጣም ቆንጆ ነበር። ይመቻችሁ፣ በርቱ።